አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። የዳር ማር አሁን አንበሳ ጫማ ፋብሪካ ንብረትነቱ ሙሴ ማንድሮስ ዳራኪጂያን የተባለ አርመናዊ ነበር። የዚህ ፋብሪካ ሰራተኞች በወቅቱ እጅግ ይበደሉና ስቃይ ይበዛባቸው ነበር። ይህንን ዘግናኝ ሁኔታ በአቤቱታ መልክ ለሚመለከተው ለማሰማት እንዳይሞክሩ ይታፈኑ ነበር። የዳር ማር ጫማ ፋብሪካ ሥራ አስኪያጅ የሚፈጽመው ግፍ ሠራተኛውን በእጅጉ እያስመረረው በመሄዱ ለንጉሠ ነገሥቱ የሚቀርብ የአቤቱታ ደብዳቤ ለመጻፍ ወደ ቤተ መንግሥት ለመሄድ ኅዳር 2 ቀን 953 ዓመተ ምህረት ከስምምነት ተደረሰ። ሠራተኛውም በሰልፍ ሆኖ ሰንደቅ ዓላማ ይዞ ብሶቱን እያሰማ ቤተ መንግሥት ከደረሰ በኋላ ሰሚ ሳያገኝ ቀኑ ቢመሽበትም ከቦታው ንቅንቅ ሳይል ድምፁን ከፍ አድርጎ ጩኸቱን ቀጠለ። ሲመሽ ከቤተ መንግሥቱ አንድ የመቶ አለቃ ከሁለት ወታደሮች ጋር ወደ ሰልፈኛው በመምጣት ንጉሠ ነገሥቱ ወደ ደብረ ዘይት ሄደዋል የሚል መልስ በመስጠቱ ሠራተኛው ሐዘኑን በሆዱ አምቆ መመለስ ግድ ሆነበት። ሙሉ ቀን እዚህ ስንውል ለምን አስቀድማችሁ አልነገራችሁንም ቢባሉ ወታደሮቹ መልስ ሳይሰጡ ተመለሱ። ሠራተኞቹ ወደ ቤታቸው ከመበታተናቸው በፊት ግን ከፋብሪካው በስተጀርባ እነ አቶ አበራ ገሙ ወደ በኋላ የተሰባሰቡበት ሜዳ ላይ በድጋሚ በመገናኘት በማግስቱ ለአቤቱታ ወደ ንጉሡ ለመሄድ ወስነው ነበር የተለያዩት። አቶ በየነ ሰለሞን አስቀድሞ ለንጉሠ ነገሥቱ በሠራተኛው ሊቀርብ የታሰበውን ጽሑፍ ሲመለከቱት ደስ ስላልተሰኙበት በማሻሻል ሌሊቱን ሲጽፉ አድረው በማግስቱ ለሠራተኛው እንዲነበብ ከተደረገ በኋላ ጽሑፉ ድጋፍ ስላገኘ ለንጉሠ ነገሥቱ እንዲቀርብ ተወሰነ። ሁኔታውን በቅርብ ይከታተል የነበረው አሰሪ የሠራተኞቹን ኅብረት ለማናጋት እንደተለመደው ሠራተኛውን ወደ ሥራችሁ ግቡ በማለት በድምፅ ማጉያ ቢወተውትም ሠራተኛው አሻፈረኝ በማለት ሥራ ቆሞ ወደ ቤተ መንግሥት አመራ። ንጉሠ ነገሥቱ ወደ ችሎት በመግባት ላይ ሳሉ ቆም ብለው ሠራተኛውን ካነጋገሩ በኋላ ጽሑፍ አላችሁ ወይ ብለው ሲጠይቁ አዎን አለን ብለው ሽማግሌዎቹ ጽሑፉን በሚያቀርቡበት ጊዜ አፈ ንጉሥ እሸቴ ገዳ ተቀበሏቸው። ሠራተኞቹም ጃንሆይ ትናንትና ሙሉ ቀን እዚህ ነው የዋልነው ብለው በመናገራቸው ንጉሠ ነገሥቱ ወደ አፈ ንጉሥ እሸቴ ገዳ ዞር ብለው ለምን አልጨረስክላቸውም ብለው በቁጣ ሲጠይቋቸው አፈ ንጉሡ ለጥ ብለው እጅ ነስተው ኃይለ ሥላሴ ይሙት ትናንት እኔ ዘንድ አልመጡም አሉ። ንጉሠ ነገሥቱም በላሁን ጨርስላቸው ብለው ወደ ችሎት ሲገቡ አፈ ንጉሡ ከሰዓት በኋላ ቢሮዬ ድረስ እንድትመጡ ብለው ሠራተኞቹን አሰናበቷቸው። በቀጠሮ መሠረት ወደ ጸጥታ መምሪያው ሄደው ከጠበቁ በኋላ አፈ ንጉሡ መጥተው ሠራተኛውን ባነጋገሩበት ጊዜ አሁን በቀጥታ ወደ ሥራችሁ ተመለሱ፣ እኔ ከአሰሪው ጋር ተነጋግሬ በአጭር ጊዜ ውስጥ መልስ ሰጣችኋለሁ። የእናንተንም ጉዳይ ከጻፋችሁት አቤቱታ ጉዳይ ልረዳች እያለሁ በአሰሪው በኩል አንዳችም የቅጣት እርምጃ እንዳይወስድባችሁ እነግረዋለሁ ብለው ሠራተኛውን ስለሸነገሉት ተመልሶ ሥራውን ቀጠለ። የዳር ማር ጫማ ፋብሪካ ሠራተኞች በአፈ ንጉሥ እሸቴ ገዳ መልእክት ተመርተው ወደ ሥራቸው ተመለሱ። ምንም እንኳን ሠራተኞቹ በማግስቱ ሥራ ቢጀምሩም ወዲያው ክሪኮር የተባለው የፋብሪካው ሥራ ኃላፊ አቶ በየነ ሰለሞንን በመነጠል ሠራተኛውን በአድማ መሪነት ያስተባብራል በሚል ምክንያት ከነበረበት የሥራ ቦታ ዝቅ ወዳለ ሌላ ክፍል በማዛወር የቅጣት እርምጃ ይወስድበታል። አቶ በየነም የተሸረበበትን ደባ በማወቅ የተመደቡበትን ዝቅተኛ ሥራ ሆን ብሎ
አበላሸ። በዚያን ጊዜ የቅርብ አለቃው ክሪኮር ተቆጥቶ ወደ ሥራ አስኪያጁ ቢሮ ወሰደው። ሥራ አስኪያጁም ሠራተኛው ከሥራ እንዲሰናበት አደረገ። አቶ በየነ ሰለሞንም የደረሰበትን በደል በማስመልከት የሠራተኞችን ጉዳይ እንዲከታተሉ በንጉሠ ነገሥቱ መምሪያ ወደ ተሰጣቸው አፈ ንጉሥ እሸቴ ገዳ በመሄድ አቤቱታውን ያቀርባል። ሆኖም ጉዳዩ እልባት ሳይገኝለት 1 ወር ሙሉ በየቀኑ ወደ ቢሮአቸው ሲመላለስ ቆየ። በወቅቱ እነ አቶ አበራ ገሙ ሥራ አቁመው ጸጥታ ጠቅላይ መምሪያ አፈ ንጉሥ እሸቴ ገዳ ዘንድ አቤቱታ ሲያቀርቡ የአድማ መሪ ተብሎ ከሥራ የተሰናበተው አቶ በየነ ሰለሞንም በዚሁ ጽሕፈት ቤት በደጅ ጥናት ላይ ይገኝ ነበር። ስለሆነም አፈ ንጉሡ አቤቱታ ሊሰሙ በመጡ ጊዜ ኧረ በደጅ ጥናት እኮ 1 ወር ሆነኝ ቢላቸው 1 ወር ሆነህ እንዴ አሉት። አዎን ብሎ ሲመልስላቸው ቢሮአቸው ገብተው ሲወጡ ስላንተ ጉዳይ አሰሪውን አነጋግሬው ወደ ሥራ እንድትመለስ ፈቃደኛ አልሆነም። ሆኖም ከኔም ከሱም አዋተን ትንሽ ገንዘብ ይሰጥሃልና ተነገ ወዲያ እንድትመጣ ይሉታል። ሆኖም በቀጠረው ቀን ማለትም ታኅሳስ 3 ቀን 953 ዓ.ም በቦታው ተገኝቶ ተላላኪያቸውን አፈ ንጉሥ ገብተው እንደሆነ ቢጠይቅ ግቢ ታስሯል ይባላል ሲል በሹክሹክታ መለሰለት። የጀነራል መንግሥቱ ንዋይ የመንግሥት ግልበጣ ሙከራ የተካሄደበት ዕለት ነበር። አፈ ንጉሥ እሸቴ ገዳ በገነተ ልዑል ቤተ መንግሥት ከታሰሩት ሹማምንት ጋር የነበሩ ሲሆን መፈንቅለ መንግሥቱ ሲከሽፍ ከተረሸኑት መካከል አንዱ ናቸው። ተበዳዩ በአፈ ንጉሥ እሸቴ ገዳ ምትክ የተተኩት የመቶ አለቃ ሚካኤል አመዴ ዘንድ ቀርቦ ይመላለስበት የነበረውን ሁኔታ አስረድቶ ጉዳዩን የአፈ ንጉሥ እሸቴ ገዳ ጸሐፊ እንደሚያውቁትና ከሳቸው ስለ ጉዳዩ በይበልጥ ሊረዱ እንደሚችሉ ገለጸ። የመቶ አለቃው ወደ ፋብሪካው ባለቤት ደውለው ካነጋገሩት በኋላ ግን ባለቤቱን ጠይቄው ገንዘብ ይሰጠዋል አላልኩም ብሎኛል በማለት መልስ ለሰጡት ነገሩን እርግፍ አድርጎ ተወው። አቶ በየነ ሰለሞን ከየካቲት 25 ቀን 953 ዓ.ም ጀምሮ በከባድ ዕቃ ማመላለሻ ድርጅት ውስጥ በመኪና ተራ አስተባባሪነትና በምክትል የሂሳብ ሠራተኛነት ተቀጠረ። በዚሁ ሥራ ላይ ያለ ከዳርማር ጫማ ፋብሪካ የወጡ ሌሎች 6 ሠራተኞች ከሚሠራበት ጽሕፈት ቤት መጥተው ከሥራ የወጡበትን ምክንያት ያወያዩታል። እሱም ከመፈንቅለ መንግሥቱ ሙከራ በኋላ የሚኒስትሮች ለውጥ ስለተደረገ ጉዳያቸውን የንግድና ኢንዱስትሪ ሚኒስትር ሆነው ከተሾሙት ከልጅ እንዳልካቸው መኮንን ዘንድ በመሄድ እንዲያቀርቡ ይመክራቸዋል። ሠራተኞቹም በምክሩ መሠረት አቤቱታቸውን ሲያቀርቡ ሚኒስትሩ ወደ ፋብሪካው ደውለው ሚስተር ካቺክ የተባለው የሙሴ ማንዲሮስ ልጅ ቶሎ እንዲቀርብ ካደረጉ በኋላ ሠራተኞቹን ወደ ምድብ ሥራቸው እንዲመልሳቸው ይነግሩታል። አልመልስም ሲላቸው እንግዲያውስ የሥራ መፈለጊያ ገንዘብ ነገ እንድታመጣ ብለው ይስማማል። ይህ ሲሆን ሠራተኞቹ እዚያ እንዲቆዩ ተደርጎ ስለነበር በሁኔታው በጣም ተደሰቱ። አሰሪው በማግስቱ ገንዘቡን ይዞ ሲመጣም ሚኒስትሩ ገንዘቡን ለሠራተኞቹ እንዲያከፋፍሏቸው በሚኒስቴር መሥሪያ ቤቱ ኃላፊዎች የነበሩትን አቶ ሀብተ አባይሩ፣ አቶ መሐመድ ሙሜና አቶ ባህሩ ዋቀየውን ወከሉ። እነርሱም ገንዘቡን ለሠራተኞቹ ለማከፋፈል እየተዘጋጁ ሳሉ 6ቱ ሠራተኞች ከሥራ የተባረርነው 6 ሳንሆን 7 ነን፣ 7ተኛው ባልደረባችን ቀደም ሲል ነው ከሥራ የተባረረው ስላሉ ተወካዮቹ ገንዘቡ ለ7ቱ ሰዎች እንዲከፋፈል አደረጉ። 7ተኛው ሠራተኛ አቶ በየነ ሰለሞን ነበሩ። በእርግጥ ሠራተኞች ለተነሱበት ዓላማ ከቆሙ የፈለጉበት ለመድረስ መታገልና መደራጀት እንዳለባቸው የእነዚህ ሠራተኞች ጥረት በጉልህ አሳይቷል። በወቅቱ የተገኘው ፍትሕ ቀላል ግምት የሚሰጠው አልነበረም። ቀደም ሲል በማናለብኝነትና እብሪት እየተገፋፉ ሠራተኛውን እንዳሻቸው ሲያደርጉት ለኖሩት አሰሪዎች በቀላሉ የሚዋጥ ጉዳይ አልሆነም። የታየው አዲስ ክስተት ሠራተኛውን ለበለጠ ትግል የሚያበረታታ ጥርጊያ መንገድ ከፍቷል። ለኅብረቱም አለኝታ ሆኗል።
የኢትዮጵያ ሰራተኞች ትግል ከዚህ ይጀምራል። ይህ የዳርማር ጫማ ፋብሪካ እንቅስቃሴ ወደፊት ለሚመጡት የሰራተኞች ማኅበራት ትልቁን መሠረት የጣለ እንደሆነ በታሪክ ተመዝግቦ ይገኛል። አዲስ 1879ም ታሪኩን እንዲህ አቅርቦታል። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879